ሰላም ጤና ይስጥልን። ክታብ የመጽሐፍ ዳሰሳዎች ነን። ዛሬ ስለ ዶክተር ማቴ ህይወት ሰነድ ከቁስል ወደ ፈውስ የሚደረግ ጉዞ በሚል ይዘን መጥተናል። ምዕራፍ 1 የጥቁር ጥላው አሻራ The Shadow of 1944 ዶክተር ጋቦር የህይወት ታሪክ ውስጥ እንደ 1944 እንደ አውሮፓውያን አቆጣጠር የከፋ ዘመን ለማግኘት ይከብዳል። በሃንጋሪ መዲና በቡዳፔስት ውስጥ ሰማዩ ጭበጭስና በባሩድ በታፈነበት ወቅት አንድ ጨቅላ ህፃን ወደዚህ ዓለም ተቀላቀለ። ጋቦር ማቴ። የጋቦር የመጀመሪያ የትንፋሽ ድምፅ ከጦርነት አውሮፕላኖች ጩኸት ጋር የተደባለቀ ነበር። እናቱ ገና በወሊድ ጣሪ ላይ ያለች፣ አባቱ በአቅራቢያዋ አልነበረም። ናዚዎች አይሁዶችን ለባርነት ለሞት በሚያድኑበት በዚያ ሰዓት ጋቦር አባት ተገዶ ወደ ሥራ ካምፕ ተወስዶ ነበር። ይህ ሕፃን ገና አይኑን ሲገልጥ ያገኘው ዓለም በፍቅርና በሰላም የተሞላ ሳይሆን በሞት ሽታ የታወከ ነበር። እናቱ ልጇን አቅፋ ስታጠባው ጡቷን ሳይሆን ፍርሃቷንና ጭንቀቷን ነበር የምትሰጠው። ጋቦር በኋላ ላይ እንደሚለው እናቴ እኔ ስታየኝ የምታየው የሚያምር ሕፃን ሳይሆን ልታጣው የምትችለውን ውድ ነገር ነበር ይላል። ጀርመኖች ከተማውን ሲቆጣጠሩ የጋቦር አያቶች ወደ አሰቃቂው ኦሽዊትስ የሞት ካምፕ ተወሰዱ። እዚያም እያሉ ተገደሉ። በዚህ መሃል የጋቦር እናት አንድ እጅግ የሚከብድ ውሳኔ ላይ ደረሰች። ልጇ ከእሷ ጋር ቢቆይ የመሞት እድሉ ሰፊ እንደሆነ ተረዳች። ስለዚህ ገና የ11 ወር ጨቅላ ያለ በመንገድ ላይ ለምታውቃት አንዲት ክርስቲያን ሴት ሰጠችው። ለ6 ሳምንታትም ያህል ጋቦር እናቱን አላየም ነበር። ይህ 6 ሳምንት ለሕፃኑ አእምሮ ግን 600 ዓመታት ያህል ረዥም ነበር። እናቴ ጥላኝ የሄደች እኔ ዋጋ የለኝም የሚለው ስሜት ገና በዛ በጨቅላነት ዕድሜው በነርቭ ስርዓት ውስጥ የታተመው በዚያ ጊዜ እንደነበር ዛሬ ላይ ዶክተር ጋቦር ይናገራል። እናቱ በወቅቱ በማስታወሻ ደብተሯ ላይ ልጄ ስታድግ እንድታውቀው ብላ የጻፈችው ስቃይ ዛሬ በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ ሰዎች የፈውስ መነሻ ሆኗል። ምዕራፍ 2 የስኬት ጭንብልና የውስጥ ጩኸት። እንግዲህ ጋቦር እንደ ማንኛውም ልጅ አደገ። ከጦርነት ፍርስራሽ ወጥቶ ወደ ካናዳም ተሰደደ። በትምህርት እጅግ ጎበዝ ስለነበር ከፍተኛ ውጤት በማምጣት ሐኪም ሆነ። በውጭ ሲታይ ስኬታማ ባለስልጣን የተከበረ ነው። ነገር ግን ዶክተር ጋቦር ቤት ውስጥ ያለው ህይወት ሌላ ነበር። ጋቦር በስራ ውስጥ ተጠምዶ ነው የሚውለው። ለሰዓታት በሆስፒታል ውስጥ ሰዎችን ሲያክም ይቆይና ወደ ቤቱ ሲመለስ ግን በድካምና በብስጭት ልጆች ያመናጭቃቸው ይጮህባቸው ነበር። ትዳሩ ሊፈርስም አፋፍ ላይ ደርሶ ነበር። በውስጡ ጥልቅ የሆነ የመከፋትና የዲፕሬሽን የድብር ደመና አጥልቶበት ነበር። አንድ ቀን ቆም ብሎ ራሱን ጠየቀ። እኔ ለምን እንዲሆንኩ? ለምንድነው ሰዎችን ለማስደሰት የምሮጠው? ለምንድነው ዝም ብዬ መቀመጥ የማልችለው? መልሱን ለማግኘትም ወደ ኋላ ወደ ቀደመ ህይወቱ ተመለሰ። አስተዳደጉን ያለፈበት መንገድ መጠየቅ ጀመረ። ያኔ እናቱ በጻፈችው ማስታወሻ ደብተር ላይ የነበረውን ቃል አሰበ። እኔ አልተፈለግኩም የሚለው ገና የ11 ወሩ ሕፃን ጩኸት አሁንም በውስጡ እንዳለ ተገነዘበ። ይህ ግንዛቤ ነው እንግዲህ ዶክተር ጋቦርን ከተራ ሐኪምነት ወደ ነፍስ ጠበቃነት የቀየረው። ስኬቱ ሁሉ ያንን የልጅነት ቁስል ለመሸፈን የተደረገ ጥረት እንደነበረም ተረዳ። ምዕራፍ 3 የትራውማ ወይም የጠባሳ እውነተኛ ትርጓሜ። ዶክተር ጋቦር ማቴ ትራውማን በተመለከተ ዓለም ያላትን እይታ የለወጠ ሰው ነው። ትራውማ ማለት የደረሰብን መጥፎ ነገር ብቻ አይደለም ይላል። ትራውማ በእኛ ላይ የደረሰው ነገር ሳይሆን በደረሰብን ነገር ምክንያት በውስጣችን የተፈጠረው ስብራት ነው በማለትም ያስተምራል። እንደ ጋቦር ትንታኔ ትራውማ በሁለት ይከፈላል። አንደኛው ታላቁ ቁስል የሚባለው ቢግ ቲ ይለዋል። እሱ እንደ ጦርነት፣ ድብደባ፣ የጾታ ጥቃትና ሞት ያሉ ግልጽና ከባድ ድርጊቶች በሕይወታችን ሲከሰቱ ነው። ሁለተኛው ደግሞ ረቂቁ ቁስል ስሞል ቲ ይለዋል። ይህ ደግሞ እጅግ አደገኛ ነው። ልጅ ሲያልቅስ ወላጆቹ ባይሰሙትና ስሜቱን ባይረዱለት ወይም ዝም በል ተብሎ ቢገሰጽ ልጁ ከራሱ ስሜት ጋር ያለውን ግንኙነት በማቋረጥ ዲስኮኔክሽን ይፈጥራል። ይህ ትራውማ እንግዲህ ልጆች ሲወለዱ ሁለት መሰረታዊ ፍላጎቶች እንዳሏቸው ይነግረናል። መያያዝ ኦር አታችመንት እና እውነተኛነት ኦተንቲሲቲ ነው። አንድ ልጅ ወላጆቹ ዘንድ ተቀባይነት ለማግኘት ሲል የራሱን እውነተኛ ስሜት መደበቅ ከጀመረ ትራውማው እዚያ ላይ ይጀምራል ይለናል ዶክተር። ምዕራፍ 4 የሱስ ሚስጥርና የውስጥ ስቃይ The Secrets of Addiction። ዶክተር ጋቦር ማቴ ለ20 ዓመታት ያህል በካናዳ ቫንኩቨር ከተማ በሚገኘው ዳውንታውን ኢስት ሳይድ በተሰኘው መንደር ውስጥ አገልግሏል። ይህ ቦታ በሰሜን አሜሪካ እጅግ አስከፊ የሱስ ተጠቂዎች የሚገኙበት ስፍራ ነው። እዚያ ያገኛቸው ሰዎች በሄሮይን በኮካይን እና በተለያዩ እጽዋት ክፉኛ ይጠቁ ነበሩ። ጋቦር ግን እነዚህን ሰዎች የተመለከታቸው እንደ ወንጀለኛ ወይም እንደ ደካማ ሳይሆን እንደ ተጎዱ ወንድሞችና እህቶች ነበር። አንድ ትልቅ ጥያቄም አነሳ። ለምንድን ነው ሰዎች ሱስ ውስጥ የሚገቡት? ዓለም ሱስ ምርጫ ነው ወይም የባህሪ ችግር ነው ስትል፣ ጋቦር ግን ሱሰኛን ስንመለከት ጥያቄ ያለብን ለምን ሱሰኛ ሆንክ ሳይሆን ምንህን አሞህ ነው የሚለው ይለናል። ምንን አሞ ነው በማለት መሆን አለበት ይለናል። በእሱ አገልግሎት ውስጥ ያገኛቸው እያንዳንዱ ሱሰኞች በልጅነታቸው አስከፊ የሆነ ጥቃት ትራውማ የደረሰባቸው ነበሩ። ሱስ ለደረሰባቸውም እንደ ጊዜያዊ ማደንዘዣ መደበቂያ አድርገው ነበር የሚጠቀሙት። ዶክተር ማቴ ሱስን እንዲህ ሲል ይገልጸዋል። ሱስ ማለት አንድ ሰው ለጊዜው እፎይታ ወይም ደስታ የሚያገኝበት ነገር ግን በረጅም ጊዜ ጉዳት የሚያጣበትና ሰውየው ሊተወው የማይችለው ማንኛውም ባህሪ ነው ይላል። ይህ ማለት ሱስ እጹ ብቻ አይደለም። ስራ፣ ግብረ ስጋ ግንኙነት ወይም ዝሙት፣ ኢንተርኔት፣ ቁማር፣ አልፎ ተርፎም
ሾፒንግ፣ ግብይትን ሳይቀር ሱስ ሊሆን ይችላል ይለናል። ጋቦር ራሱ የሙዚቃ ሲዲዎች የመግዛት ሱስ እንደነበረበትና ይህ ሱስ ከቤተሰቡና ከስራው ጋር እንዴት እንዳጋጨው በግልጽ ይተርካል። ሱስ የባዶነት ጉድጓድ ለመድፈን የሚደረግ ከንቱ ጥረት ነው ይለናል። ምዕራፍ 5 ሰውነታችን አይሆንም ሲል when the body says no። ዶክተር ማቴ በሕክምና ልምዱ አንድ አስገራሚ ነገር አስተውሏል። ባድ ህመም ያለባቸው ሰዎች እንደ ካንሰር፣ የልብ ህመም፣ አርትራይተስ እና ኤምኤስ አንድ የሚያመሳስላቸው ባህሪ አላቸው። እነዚህ ሰዎች ብዙውን ጊዜ አይሆንም የማለት የማይችሉ፣ የሌሎችን ፍላጎት ለማርካት የሚሮጡ፣ ስሜታቸውን በተለይ ቁጣቸውን የሚውጡና ራሳቸው ግድ የሌላቸው ናቸው። ሰውነታችን አእምሮአችን መናገር ያልቻለውን ቃል በበሽታ በህመም መልክ ይነግረናል ይላል ዶክተር ጋቦር። አንድ ሰው በስራው ወይም በቤቱ ውስጥ ያለውን ጫና መቋቋም አቅቶት ነገር ግን አይቻልም አይሆንም ብሎ ድንበር ካላበጀ የሰውነቱ የነርቭ ስርዓትና በሽታ ለመከላከል አቅም ይዝላል። በወቅቱ የሚመረተው የጭንቀትና ሆርሞን ኮርቲሶል ሰውነትን ማጥቃት ይጀምራል። ይህ የሳይንስ ዘርፍ ሳይኮኒዮሪ ኢሚዩኖሎጂ ይባላል። ይህም ማለት አእምሯችን፣ ነርቫችንና በሽታ መከላከል አቅማችን አንድ ላይ የተቆራኙ ናቸው። ዶክተር ጋቦር ይህንን ሲያብራራ ስሜታችንን ማፈንና መደበቅ ለሞት የሚደርስ በሽታ እንደሚያመጣብን በብዙ ታካሚዎች ህይወት አረጋግጧል። ምዕራፍ 6 የጽንስ ወቅትና ቀደምት እድገት። ትራውማ የሚጀምረው ህፃኑን ከተወለደ በኋላ ብቻ አይደለም። ዶክተር ማቴ ወደ ጽንስ ወቅት ይመለሳል። እናት በምትጸንስበት ወቅት ከፍተኛ ጭንቀት ውስጥ ካለች ያ ጭንቀት በሆርሞን አማካኝነት ወደ ጽንሱ ይተላለፋል። ለምሳሌ አንዲት እናት በአስቸጋሪ ትዳር ውስጥ ካለች ወይም በድህነት የምትሰቃይ ከሆነ ጽንሱ የሚገነባው በጭንቀት ሆርሞን ውስጥ ነው። ይህ ደግሞ ህፃኑ ሲወለድ ለዓለም ያለው ምላሽ እጅግ ስሜታዊና ተጋላጭ እንዲሆን ያደርገዋል ይለናል ዶክተር ጋቦር። እንደ አውሮፓውያን አቆጣጠር በመስከረም 11 የሽብር ጥቃት በደረሰበት ወቅት ነፍሰ ጡር የነበሩ እናቶች ጥናት በመጥቀስ ልጆቻቸው ሲወለዱ በደማቸው ውስጥ ያለው የኮርቲሶል መጠን የተለየ መሆኑን አሳይቷል። ይህ ማለት ትራውማ በባዮሎጂያችን ውስጥ ይጀምራል ማለት ነው። ወሊድም ቢሆን የራሱ ተጽዕኖ ሊኖረው ይችላል። ምዕራፍ 7 የአእምሮ እድገትና የአካባቢ ተጽዕኖ። ዶክተር ጋቦር ማቴ ስለ አእምሮ እድገት ሲያስተምር አእምሮአችን የሚገነባው ከአካባቢው በሚያገኘው ግብዓት እንደሆነ ይገልጻል። በተለይ የመጀመሪያዎቹ 3 ዓመታት ወሳኝ ናቸው። ስለ አእምሮ እድገት ሲያስተምር አእምሮአችን የሚገነባው ከአካባቢው በሚያገኘው ግብዓት እንደሆነ ይገልጻል። በተለይ በመጀመሪያዎቹ 3 ዓመታት ወሳኝ ናቸው ይለናል። አንድ ሕፃን ፍቅር፣ አግባብ የሆነ መታቀፍና ርኅራኄ ካገኘ አእምሮ ሰላምን የሚሰጡ ኬሚካሎችን እንደ ኦክሲቶሲንና ዶፓሚን በማመንጨት ለእድገቱ ይረዳዋል። ሕፃኑ በቸልተኝነት ወይም በጭንቀት ውስጥ ካደገ ግን አእምሮ ሁልጊዜ አደጋን የሚጠብቅ ሃይፐር ቪጂለንት ሆኖ ይቃኛል ይለናል። ይህ ማለት እንደ ADHD ትኩረት የመሰብሰብ ችግር ያሉ ሁኔታዎች በዘር ብቻ የሚመጡ ሳይሆኑ ሕፃኑ በልጅነቱ ካጋጠመው አካባቢ ጋር የተያያዙ ናቸው ይለናል። ዶክተር ማቴ ራሱ ADHD ተጠቂ እንደነበረና ይህም በጨቅላነቱ ካለፈበት የጦርነት ጭንቀት ጋር የተያያዘ እንደሆነ ያምናል። አእምሯችን ካለው ስቃይ ለማምለጥ ሲል ትኩረት መበተን ስፔሲንግ አውት የመከላከያ ዘዴን ይጠቀማል ይለናል። ምዕራፍ 8 የትውልድ ሰንሰለት ኢንተርጄኔሬሽናል ትራውማ። ቁስል በትውልድ መካከል ይፈሳል ይላል ዶክተር ማቴ። ወላጆቻችን እኛን የጎዱን በክፋት ሳይሆን እነሱ ራሳቸው ያልተፈወሰ ቁስል ስላላቸው ነው። የጋቦር እናት እሱን ለሌላ ሰው የሰጠችው ስለጠላችሁ ሳይሆን ልጇን ለማዳን ስትል ነበር። ነገር ግን ለዛ ጨቅላ ሕፃን አእምሮ ያ ድርጊት ልክ እንደመተው ነበረ። ይህ ሰንሰለት እንዲበጠስ ከተፈለገ አንድ ትውልድ ቆም ብሎ ቁስሉን ማከም አለበት። ወላጆችን መውቀስ መፍትሄ አይደለም፣ ምክንያቱም እነሱም የወላጆቻቸው ውጤት ናቸው። ይልቁንም ጥፋት የለም ግን ተጽዕኖ አለ የሚለው እውነት መቀበልና ለፈውስ የመጀመሪያው እርምጃ መውሰድ ነው የሚጠቅመው ይለናል። ምዕራፍ 10 የባህላችን ስውር መርዝ እና የጤና ቀውስ። ዶክተር ማቴ በአሁኑ ዘመን የምንኖርበትን ማህበረሰብ መርዛማ ቶክሲክ ሲል ይገልጸዋል። ይህን ሲል ግን ስለ አካባቢ ብክለት ብቻ ማውራቱ አይደለም፣ ይልቁንም ስለ ስነ ልቦናዊና ማህበራዊ ብክለት ነው። እኛ የምንኖርበት ካፒታሊዝምና የውድድር ዓለም ውስጥ ብዙ ባመረትክ ቁጥር ወይም ብዙ በሰራ ቁጥር ተፈላጊነት ይጨምራል የሚል መመሪያ ስላለ ሰዎች ራሳቸውን እስከ ማጣት ድረስ ይለፋሉ ይለናል። ይህ የባህል ጫና ደግሞ በተለይ በሴቶች ላይ ይበረታል። ሴቶች በባህላችን የሌሎችን ስሜት እንዲሸከሙ፣ ሰላም አስከባሪ እንዲሆኑና የራሳቸውን ፍላጎት እንዲተዉ ይጠበቅባቸዋል። ዶክተር ማቴ ይህን ስሜታዊ ጫና ከካንሰርና ከሌሎች በሽታዎች ጋር ያገናኘዋል። መደበኛ ነው ተብሎ የሚታሰበው አኗኗር ማለትም በቀን 12 ሰዓት መስራት፣ ከልጆች ጋር በቂ ጊዜ አለማሳለፍ፣ በብቸኝነት መኖር በእርግጥ ለሰው ልጅ ተፈጥሮ እጅግ ያልተለመደ ነው፣ አብኖርማል ነው ይለናል። ስለዚህ ነው የበለጸጉ ሀገራት ውስጥ ሳይቀር የድብርትና የጭንቀት መድኃኒት ተጠቃሚዎች ቁጥር በከፍተኛ ሁኔታ የሚጨምረው ይለናል። ምዕራፍ 11 ሜል ሮቢንስ እና የቆሰለው ትውስታ። በታዋቂዋ ሜል ሮቢንሰን ቃለ መጠይቅ ላይ ዶክተር ጋቦር ማቴ የሰው ልጅ ስውር ስብራት እንዴት መፈለግ እንደሚቻል ይገልጻል። ሜል በልጅነቷ የደረሰባትን የጾታ ጥቃት ስታስታውስ ዶክተር ጋቦር ማቴ ትኩረቱን ያደረገው በጥቃቱ ላይ ብቻ አልነበረም። ይልቁንም በዚያን ጊዜ ማን አጽናናሽ የሚለውን ጥያቄ ይጠይቅ ይታያል። ሜል በማንም አልተጽናናችም ነበር። ይልቁንም ወላጆቿን ላለማሳዘንና በቤተሰቧ ውርደት እንዳይኖር ስትል ብቻዋን ተሸክማ ቆየች።
ዶክተር ማቴ እንዲህ ይላሉ። ትልቁ ትራውማ ጥቃት ብቻ አይደለም፣ ጥቃቱ በደረሰበት ጊዜ ብቻሽን መሆንሽና ስሜትሽን የምታካፊው ሰው ማጣትሽ ነው ይላል። ይህ ንግግር እንግዲህ በሚሊዮኖች የሚቆጠሩ ሰዎችን ልብ የነካ ነው። ብዙዎቻችን መጥፎ ነገር ይደርስብን ይሆናል፣ ነገር ግን ፈውሱ የሚዘገየው ያንን ስቃይ የሚጋራን አጋር ስናጣ ነው። ምዕራፍ 12 ርኅራኄ ያለው ጉጉት ኮምፓሽኔት ኩሪዮሲቲ። ዶክተር ጋቦር ማቴ ለፈውስ የሚያቀርበው ትልቁ መሳሪያ ኮምፓሽኔት ኩሪዮሲቲ ይለዋል። ይህ ማለት ስለ ራሳችን ባህሪ ያለ ፍርድ መጠየቅ ማለት ነው። ለምሳሌ አንድ ሰው ሱሰኛ ከሆነ ራሱን ለምን እንዲህ አይነት ደካማ ሆንክ ብሎ ከመውቀስ ይልቅ ይህ ሱስ ምን እያደረገልኝ ነው? ምን አይነት ህመም ነው የሚሸፍንልኝ? ከምን እየተደበቅኩ ነው? ከምን እየሸሸሁ ነው? ብሎ በደግነትና በርኅራኄ ራሱን እንዲጠይቅ ማድረግ ነው። ቁጣ ሲሰማን፣ ፍርሃት ሲወርና ወይም ራሳችንን ስናገል ያንን ባህሪ እንደ ጠላት ማየት የለብንም። ይልቁንም በልጅነታችን እኛን ለመጠበቅ የተፈጠረ የማምለጫ መንገድ እንደሆነ መረዳት አለብን። መፈወስ ያንን የቆሰለውን የውስጥ ሕፃን ኢነር ቻይልድ አግኝቶ በጎልማሳው ማንነታችን ማቀፍና መቀበል ማለት ነው። አሁን ሰላም ነህ ማለት ነው ይለናል። ምዕራፍ 13 የጨዋታ አስፈላጊነትና የአእምሮ ተለዋዋጭነት። ዶክተር ጋቦር ማቴ ስለ ጨዋታ ፕሌይ ሲያወራ እጅግ በጥልቅ ስሜት ነው። ጨዋታ የሕፃናት ሥራ ነው ይላል። ሁሉም አጥቢ እንስሳት ይጫወታሉ። ጨዋታ አእምሮ አዳዲስ ትስስሮችን እንዲፈጥርና ግንኙነትን እንዲያጠናክር ያደርገዋል ይለናል። ነገር ግን ዘመናዊ ትምህርትና ኗኗር ጨዋታን እንደ ጊዜ መባከን ይቆጥሩታል ይለናል። ዶክተር ጋቦር ራሱ በልጅነቱ በጦርነትና በፍርሃት ውስጥ ስላደገ መጫወት ምን እንደሆነ አያውቅም ነበር። ጎልማሳ ሆኖ ሳይቀር ከልጆቹ ጋር መጫወት ይከብደው እንደነበር ይገልጻል። አሁን ግን አእምሯችን በማንኛውም ዕድሜ ሊለወጥ እንደሚችል ስለ ኒውሮፕላስቲሲቲ በማውሳት ጨዋታ እንደገና እየተለማመደው እንደሚገኝ ይገልጻል። መፈወስ ማለት የጠፋውን ደስታና ተጫዋችነት መልሶ ማግኘት ጭምር ነው ይለናል። ምዕራፍ 14 የአካል የአእምሮ አንድነት ቦዲ ማይንድ ዩኒቲ። ብዙውን ጊዜ ዶክተሮች አካልና አእምሮን ለይተው ያያሉ ይለናል። ዶክተር ጋቦር ማቴ ይህ ስህተት እንደሆነ በመከራከር የሰው ልጅ ስሜታዊ ሁኔታ በደሙ ውስጥ ያለውን የኬሚካል መጠን ይቀይረዋል ይለናል። በቁጣና በስንፍና ጊዜ ሰውነታችን የጭንቀት ሆርሞን ያመነጫል። ይህ ደግሞ በሽታ የመከላከል አቅማችንን ያዳክመዋል ይላል። በዚህ ምክንያት ለከባድ በሽታዎች እንደ ካንሰር ያሉ የሚደረገው ሕክምና ስነ ልቦናዊ ድጋፍ ካላካተተ ሙሉ ሊሆን አይችልም ይለናል። ታካሚው አይሆንም ነው ማለትን መማር አለበት ከወዲሁ ይለናል። የራሱ ፍላጎት ማስቀደምን መልመድ አለበት። ዶክተር ማቴ ዲዚዝ ኢዝ አ ቲቸር ይላል። በሽታ አስተማሪ ነው በማለት ምክንያቱም ደግሞ በበሽታው ሰውየው በሕይወቱ ውስጥ ሊያደርገው ያልቻለውን ለውጥ እንዲያደርግ ሊያስገድደው ይችላል ይለናል። ምዕራፍ 15 ወላጅነትና የልጅ አሻራ። ለወላጆች ዶክተር ጋቦር የሚሰጠው ምክር እጅግ ጠቃሚ ነው። ልጆቻችሁን ለመቅረጽ አትሞክሩ ይለናል። ይልቁንም ለልጆቻችሁ ምቹ አካባቢ ሁኑላቸው። አንድ ተክል ለማደግ የሚያስፈልገው ጥሩ አፈር፣ ውሃና ፀሐይ እንጂ እንዲሁን የሚል ትዕዛዝ አይደለም ይለናል። ልጆች ከወላጆቻቸው የሚፈልጉት ዋናው ነገር ያለ ምክንያት መወደድ or unconditional love ነው ይላል። ልጅ ስህተት ሲሰራ ወይም ሲቆጣ ወላጅ በፍቅር ከተቀበለው ልጁ እኔ በእኔነቴ ተቀባይነት አለኝ የሚል ጽኑ ስሜት ይኖረዋል። ይህ ስሜት ደግሞ ለወደፊት ሕይወቱ ትልቅ ራሱን የመጠበቂያ መንገድ ነው። ምዕራፍ 16 የስሜቶች ኃይልና የአይሆንም ነው የማለት ጥበብ። ዶክተር ጋቦር ማቴ በሕይወት ውስጥ ካገኛቸው ትላልቅ ትምህርቶች አንዱ የስሜቶች ተፈጥሮ ነው። ብዙዎቻችን ጥሩና መጥፎ ስሜቶች ብለን እንመድባቸው ይሆናል። ለምሳሌ ደስታ እንደ ጥሩ፣ ቁጣና ሐዘን ደግሞ እንደ መጥፎ እናያለን። ጋቦር ግን ሁሉም ስሜቶች ጠቃሚ መልእክቶች ናቸው ይለናል። ቁጣ የድንበራችንን መጠበቂያ ነው። ሐዘን ደግሞ ያጣነውን ነገር ወደኋላ እንድንተው ይረዳናል ይለናል። ትራውማ ግን እነዚህን ስሜቶች ያፍናቸዋል። አንድ ሕፃን ሲቆጣ ባለጌ ተብሎ ከተቀጣ ያ ሕፃን በሕይወት ለመትረፍ ሲል ቁጣውን መዋጥ ይጀምራል። ይህ የተዋጠ ቁጣ ደግሞ ኋላ ላይ ወደ በሽታነት ይቀየራል። ፈውስ የሚጀምረው እነዚህን የታፈኑ ስሜቶች መልሶ በማግኘት ነው። አይሆንም ማለት መጀመር ለብዙ ሰዎች የመጀመሪያዊ ፈውስ እርምጃ ነው። ምዕራፍ 17 የፈውስ ደረጃዎች ስቴጅ ኦፍ ሂሊንግ። ዶክተር ጋቦር ማቴ ለፈውስ አንድ ቀመር ብቻ የለውም፣ ይልቁንም ሂደት መሆኑን ያስገነዝበናል። የመጀመሪያው ደረጃ መቀበል አክሴፕተንስ ነው። የሆነውን ነገር መቀየር አንችልም፣ ነገር ግን የሆነው ነገር በእኛ ላይ የፈጠረው ተጽዕኖ ማየት እንችላለን። ሁለተኛው ደረጃ ኃላፊነት መውሰድ ነው። ይህ ማለት የደረሰብን ነገር ጥፋታችን ባይሆንም አሁን ላይ ግን ለመፈወስ ኃላፊነቱ የእኛ መሆኑን ማመን ነው። ሶስተኛው ደረጃ ደግሞ እርዳታ መጠየቅ ነው። ትራውማ ሰዎችን ከሌላው እንዲርቁና ሁሉንም ነገር ብቻዬን መስራት አለብኝ እንዲሉ ያደርጋቸዋል። ይህን ሰንሰለት ሰብሮ ለሌላ ሰው የውስጥ ያለን ስሜትና ፍላጎት መግለጽ ትልቅ ብርታትና ድፍረት ነው። አራተኛው ደረጃ ደግሞ ከሰውነት ጋር መገናኘት ነው። ኢምቦዲመንት ይለዋል። ትራውማ በአእምሮ ውስጥ ብቻ ሳይሆን በሰውነት ውስጥም ይቀመጣል። ስለዚህ እንደ ዮጋ፣ ስፖርት፣ ጸሎት፣ ኮንቴምፕሌሽን፣ ማሰላሰል እንዲሁም ሜዲቴሽን ያሉ ተግባራትን ያንን የታፈነስ ጉልበት ለማውጣት እንደሚረዳ ዶክተር ጋቦር ይገልጻል። ምዕራፍ 18 የዶክተር ጋቦር ማቴ የግል ምስክርነት። ጋቦር ስለ ሌሎች ብቻ አይደለም የሚናገረው፣ ስለ ራሱም ስብራት በግልጽ ነው የሚያወሳው። እሱ ራሱ እጅግ ስኬታማ ቢሆንም በውስጡ ግን አሁንም የጭንቀት ስጋት ያለበትን ሕፃን ውስጡ እንደተሸከመ ይነግረናል።
አንዳንዴ ሚስቱ በሰዓቱ ካልመጣች በውስጡ በቃ ረስታኛለች፣ ትታኛለች የሚል የጥንት የልጅነት ስሜት እንደሚነሳበት ይገልጻል። ይህን ሲያብራራ መፈወስ ማለት ቁስሉ ሙሉ በሙሉ መጥፋት አይደለም፣ ይልቁንም ቁስሉ ሲቀሰቀስ ትሪገር ሲሆን የመቆጣጠር አቅም ማግኘት ነው ይለናል። አሁን ጋቦር ቁጣ ሲመጣበት ቆም ብሎ ይህ ቁጣ አሁን ካለው ሁኔታ የመጣ ሳይሆን ከድሮ ካሳለፍኩት ትራውማ ወይም ጠባሳ የተነሳ ነው ብሎ ራሱን ያስታውሳል። ይህ ንቃት እንግዲህ አዌርነስ ከባህሪ እስረኝነት ነፃ እንደሚያወጣ ይነግረናል። ምዕራፍ 19 የማህበረሰብ ለውጥ አስፈላጊነት። ዶክተር ጋቦር ማቴ የግለሰብ ፈውስ ብቻ በቂ እንዳልሆነ ያምናል። ማህበረሰባችን አጠቃላይ አወቃቀሩን መቀየር አለበት። ትምህርት ቤቶች ስለ ትራውማ ግንዛቤ ሊኖራቸው ይገባል። ህግ አስከባሪዎች ሱሰኞችን እንደ ወንጀለኛ ሳይሆን እንደ ታማሚ ሊመለከቷቸው ይገባል። የሥራ ቦታዎች የሰውን ልጅ ስነ ልቦናዊ ደህንነት ማዕከል ያደረገ አሰራር መዘርጋት አለባቸው ይለናል። እኛ እርስ በርሳችን የተቆራኘን ነን ይላል። አንዱ ህመም የሁላችንም ህመም ነው። ስለዚህ የትራውማ ግንዛቤ ያለው ማህበረሰብ ትራውማ ኢንፎርምድ ሶሳይቲ መገንባት ለወደፊት ትውልድ ደህንነት ወሳኝ ነው በማለት ልጆቻችንን እንዲድኑ ከፈለግን እኛ አዋቂዎች መፈወስ አለብን ይላል። ምዕራፍ 20 የመጨረሻ መልእክትና የተስፋ ብርሃን። የዶክተር ጋቦር ማቴ ጥልቅ ታሪክና ትምህርት በአንድ እውነት ይጠቃልላል። ማንም ሰው ሊፈወስ የማይችልበት ደረጃ ላይ አይደርስም። ሱስ ውስጥ ብትሆን፣ በከባድ በሽታ ብትሰቃይ፣ ወይም በድብርቱ ብትዋጥ በውስጥ ገና ያልቆሰለ እውነተኛ ማንነት ትሩ ሰልፍ አለ ይለናል። ያንን ማንነት ፈልጎ ማግኘት የህይወት ትልቅ ጉዞ ነው። ዶክተር ጋቦር ማቴ ዛሬም በዓለም ዙሪያ እየተዘዋወረ ለራስ የሚሰጥ የርኅራኄና የፈውስ መንገድ ይናገራል። የእሱ ታሪክ ከቡዳፔስት ጦርነት ተነስቶ እስከ ዛሬው የሰላም አስተማሪነቱ ድረስ ያለው ጉዞ የሰው ልጅ ነፍስ ምን ያህል ጠንካራ እንደሆነች ምስክር ነው። ራስን መውቀስን አቁም። የሆነው ነገር ሁሉ ምክንያት ነበረው። አሁን ግን አይኖችን ገልጠህ ወደ ፈውስ ብርሃን ተመልከት። ሕፃነት የሚጀምረው ራስን በመልካምነት፣ በደግነት፣ በርኅራኄ መመልከት ስትጀምር ነው ይላል። እንግዲህ የዶክተር ጋቦር ሐሳብ በዚህ መልኩ በአንድ ቃለ መጠይቅ የቀረበ ነው። መጽሐፎቹን አግኝታችሁ አንብቡ እያልን የዛሬውን አጠቃላይ የደራሲያንን ሕይወት ዳሰሳ በዚሁ እናጠናቅቃለን።